كنزاربهم دونوش تخاطو خمس قبر تاي مسلكا كاميرا مان حسكا زلها ولع يقبروا لنا دو متى أفدق أنت حساس بس تريك على نين بزح يترين زل أنا كون دعي كذي أولا مسكين عادهم زعيم كانت نم تمكرنا يمتى كولي قولوا قرب الكتف كتف قرب برز لا خلنا نقرون نسالنا أغربا ጥራት የለውም ተገናኝ ምርጥ ሞባይል ነው የገዛሽለታ ተገናኙ ምርጫ ሄደ ተቀበላት ይታያል አው 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 ያኔ በለጋው ሰው ከፋይተኝነት እቅፋሽን በንቀላ ማታ ወደ ሲባታ ጅንስ በድንቀሻል ናፍቅ ዋጋተሻል ማለኒ ተካሻል ያኔ በለጋው ልጅነት ሳያውቅ ክፋት ደግነት እቅፋሽን በንቀላ ማታ ወደ ሲባታ አባትሽን ብትነሽማ ላስተሽ ደሞ ከንከማ አንቺዬ ከማን አንቺን ከማን ወዳድሬ ላብልጥሽ አፍቅሬ አፍቅሬ እናቴን ከማን አባትሽን ብትነሽማ ላስተሽ ደሞ ከንከማ አንቺዬ ከማን እናቴነሽ ዓለሜ همش وهمامي سلامي نعيش بليما هاي بواك بتتماما سلامي نعيش عذابي هاي همش وهمامي سلامي نعيش بليما هاي بواك بتتماما يعني بلغاو لجنة صلوت كفاك جنة الكفاك شنبان كربا والمطاع ودي سباكا لجين ستي بجنك شالين نفق وغاك بشال ما تدري تكاشال يعني بلغاو لجنة صلوت كفاك جنة الكفاكشين بانكربات والمطاع ودي سباكا لجين ستي بجنك شالين نفق وغاك بشال ما تدري تكاشال سلام
ሩቂያ እንኳን ደስ አለሽ ልጅሽን ስላየሽ። እንኳን አብሮ ደስ አለን ሀቢባዬ። በጣም አመሰግናለሁ። ለዚህ አመሰግናለሁ። እናንተንም አመሰግናለሁ ሁላችሁንም ማለት ነው። እዚህ በቃ ልጅን እንዳገኝ ላረዳችሁ ሁሉ በጣም አመሰግናለሁ። አንደኛ ባለቤትሽ ነው ሶሪ፣ በጣም የልጅሽ አባት እሱ ነው ወደ ሚዲያ የመጣው። ሁለተኛ አሌክስ ነው። አሞራውን ሁላችሁም አመስግኑት። ለአሞራው ነበር የነገረው። አሞራው ነው ለእኔ ነግሮኝ እኔ ቪዲዮ የሰራሁትኝ። ስለዚህ አንደኛ ገብረስላሴን እናመሰግናለን። ሚዲያ ላይ ልጁ እናቴን ሲለው ልጁን ለማስደሰት ለልጁ እናቱን ለማገናኘት እዚህ ቲክቶክ ላይ መጥቶ ችግሩን ለአሌክስ ነግሮ አሞራው ደግሞ ላይቭ ላይ አስገብቶ አዳምጦ ችግሩን ለእኔ ነግሮኝ እኔ ደግሞ ቪዲዮ ሰርቼ እናንተ ደግሞ የተባረካችሁ ህዝቦች ቪዲዮን ሼር ዲዮ ትሪፖስት አድርጋችሁ እነዚህ እናትና ልጅ ከ15 ዓመታት በኋላ ለመጀመሪያ ጊዜ በአካል እንዲገናኙ ያደረጋችሁት እናንተ ናችሁ። በቀደም በላይቭ አገናኘናቸው። ዛሬ ደግሞ በአካል ተገናኝተዋል ማለት ነው። ትኬት ከባህር ዳር መቀሌ ድረስ አሞራው ነው የቻላቸው ትኬታቸውን እናትና ልጅን ማለት ነው። ዛሬ እያሱ እናቱን ብቻ አይደለም ያገኘው፣ እናቱንም የማያውቀውን ወንድሙንም ነው ለመጀመሪያ ጊዜ ያገኘው እና ይሄ ደግሞ በእናንተ ነው። እኔ የኔ አስተዋጽኦ እንግዲህ ቪዲዮ መስራትና ስልክ ገዝቼለት ለእያሱ ቲክቶክ እንዲከፍት አድርጌው እንዲመጣ አድርጌያለሁ እና ተባረኩ። በጣም ነው የምናመሰግነው። ሁላችንም ስለተባበርን ነው ይሄንን ማድረግ የቻልነው። እናመሰግናለን። ምንም ተሰማችሁ? በጣም ደስ ብሎኛል። እኔ በቃ እኔ እንጃ ቢስሚላህ ቪዲዮን ለምን አጠፋችሁት? እንዴው ስሜታችሁን ኤኒዌይ ክፈተሎም ኮሜንት እቲ ቪድዮ ካብኡ ንድሕሪት ናባኹም ገለጡ ወሽዶ እንኳዕ ደስ በለካ እያሱ ሩቅያም እንኳን ደስ አለሽ የኔ እናት። አሁን ከዚህ በኋላ ማዘንም አያስፈልግም። ወደ ህይወት መኖር እኔ ምንም አላረኩም። ለዚህም ሀቢባንሽ መስገድ ያለባት ሬድ ባቀባል ነበረኝምና ነው እኔ ምንም አላረኩም።